ኃጢአታችሁ እንደ ደም ቢቀላ አጠራዋለሁ። ስለዚህ እግዚአብሔር ማን ነው ብላችሁ ብትጠይቁ እግዚአብሔር መሐሪ አፍቅሮ እየማረ ነው። ሰው ፈልጎ ከመጣ እግዚአብሔር ማንንም አባሮ አያውቅም። ሰው ሆይ መልካሙን ነግሮሃል፣ በሰንበት የተከለከለን ሲያደርጉ ያዝናቸው። እግዚአብሔር ቤተሰቦች የጌታ ጸጋ ሰላም ይብዛላችሁ። እንዴት ቆያችሁ? ዛሬም አጠር ያለ የእግዚአብሔርን ቃል የዳንበት ጸጋ በሚለው አርዕስት ስር እንካፈላለን። እስከዛሬ የእግዚአብሔር ጸጋ ከእግዚአብሔር ነቸርነት፣ እግዚአብሔር ጸጋ ከዘላለም የነበረ የእግዚአብሔር ጸጋ በብሉይ ኪዳንም አገልጋዮች ያገለገሉበት እስራኤል የዳነበት የትኛውም እግዚአብሔር ጋር ህብረት ያደረገ በሙሉ በጸጋው እንዳደረገ ለማየት ሞክረናል። ጸጋ እግዚአብሔር ስለ ባህሪው ስለ ማንነቱ በብሉይ ኪዳን እንዴት እንደተናገረ ደግሞ ለማየት ሞክረናል። ዛሬ መነሻ የምናደርገው ይህን ጸጋ በአጠቃላይ መጽሐፍ ቅዱስ ውስጥ ለማየት እግዚአብሔር ስለ ራሱ የተናገረውን በማንበብ እንጀምራለን። ዘጸአት 34 ቁጥር 5 እስከ 7 ያለውን ክፍል ነው የማነበው። ፓርቲኩላርሊ ከቁጥር 7 ላይ ያለውን ነገር ስትረስ አደርጋለሁ ማለት ነው። እና እዛ ላይ ምን ይላል? እግዚአብሔር መሐሪ። ከላይ ምን ይላል? እግዚአብሔርን አወጀ። እግዚአብሔር ስለ እግዚአብሔር ገለጻ ሰጠ ማለት ነው። ስለዚህ ውሸት ስብከት እንዳንሰብክበት። እግዚአብሔር ጨካኝ ነው። እግዚአብሔር ሰይፍ ይዞ ተከታትሎን ይቆርጠናል። እግዚአብሔር ሰዎች በሰጡን መለኪያ ይመዝነናል። ሰዎች በለጠፉብን ሰዎች መንገዳችንን ለማበላሸት ብላችሁ እንዳታስቡት። እግዚአብሔር ማን እንደሆነ ከኦሪጂናል ሶርስ ስሙ። ስለዚህ እንደላለ እግዚአብሔር መሐሪ ዋዳዝሚን እግዚአብሔርን ስታስቡት ፕራይመሪ መገለጫው መሐሪ ነው። ለዛ ነው ራሱ እየጮኸ የሳቴ አይመለስምን የወደቀ አይነሳምን ይላል። ኑ እንዋቀስ። ይሄ በአዲስ ኪዳን ሳይሆን በብሉይ ኪዳን ኃጢአታችሁ እንደ ደም ቢቀላ አጠራዋለሁ፣ እንደ አለላ ቢሆን እኔ አነጣዋለሁ ብሎ ይናገራልና እኔ መሐሪ ነኝ። ምን ያክል አለ ምህረቴ ገደብ የለው። እግዚአብሔር ምህረት ዳዊት ይሄ ነገር ጥልቅ ስለገባው ምህረቴ ከህይወት ይሻላል ቆሞ ከሜዶ እንዲህ ከመኖር ያንተ ምህረትስ። ስለዚህ ህይወቴ የምህረቲ ሳብሴት ነው። የዛ ንዑስ ክፍል ነው መኖሬ። ህይወት ነው ምህረት ነው ያስገኛልኝ ማለት ነውና እግዚአብሔር መሐሪ ሙሴን ምሮታል። ሁሉም ሰው ባይዘወይ ስጋ የለበሰ በሙሉ የእግዚአብሔር ምህረት ተጠቃሚ ነው። ህይወት ማራዘሚያ ህይወት መቀጠያ በእግዚአብሔር መንግስት ያነቸሩ ነው። ቢኮዝ እኛ ፓርቲኩላርሊ ኃጢአት ሰርተን ከወደቅን ጀምሮ የኛ ስጋ የኛ ነቸር ወደ ጥፋት ወደ ውድቀት ወደ ጥፋት ስለሚሄድ እግዚአብሔር በምህረቱ ይቅርልንና በትዕግስቱ ይሸከመንና በጸጋው ደግሞ እያበረታን ይሄዳል ማለት ነው። ስለዚህ እግዚአብሔር ማን ነው ብላችሁ ብትጠይቁ እግዚአብሔር መሐሪ። ይሄ ቻንስታችሁ የምስጋና ምክንያትም የትምህርት ምክንያት ማለት የእግዚአብሔር ምህረት። አንዳንዴ እኛ ከእግዚአብሔር ምህረት ይልቅ የእግዚአብሔር ጠበቃ የእግዚአብሔር አቃቤ ሕግ መሆን ይቀናናል። ላይክ እግዚአብሔር ሞኝ ሆኖ ሁሌ ምህረት ብቻ የሚያስብ በቃ መቅጣት ክፋትን ማየት የማይችል ስለዚህ አሳሳቢ አስታዋሽ ለሱ ጠበቃ እንደዛ እንዳናረክ እግዚአብሔር ስምር ገብቶ ወዶ ነው የሚመረው። የሚታገሰው እያወቀ አፍቅሮ እየማረ ነው። ምህረቱን መጠጋቱ ይሻላል እና በብሉይ ኪዳን ዘመን ገለጸና ሰዎች እግዚአብሔርን ሰርፕራይዝ ለማድረግ እግዚአብሔርን ለማስደሰት በጣም ለእግዚአብሔር የቀኑ ለመንግስቱ እጅግ የቀኑ ሰይፍ የታጠቋል። ምንድነው ለእግዚአብሔር እውነት ለእግዚአብሔር ጽድቅ ግን ከምህረቱ ማንም እንዲበልጥ አይፈልግም። አሁን እኔ የፈጠርኩት ትምህርት ራሱ የመጀመሪያ ዲክላሬሽን አዋጁ እግዚአብሔር ማን ነው ሲባል እግዚአብሔር መሐሪ። ማንን ይምራል? ማንም አምኖ ተቀብሎ ወደ ጸጋው ዙፋን ለሮጠ ወደ ምህረቱ ለመጣ እግዚአብሔር ይቀበላል። ኖት ኦንሊ በአዲስ ኪዳን በብሉይ ኪዳን እነ ረዓብ የሚባሉት
ኢያሪኮ ከተማ ያሉት ምህረት ሆኖላቸው እነ ከሞዓብ ሀገር የመጡት እነ ሩት ምህረት ተደርጎላቸው በጣም እግዚአብሔር ምህረት ሰው ፈልጎ ከመጣ እግዚአብሔር ማንንም አባሮ አያውቅም። እና በጣም ሃይማኖተኛ ስንሆን በጣም ለእግዚአብሔር ጽድቅ ለእግዚአብሔር እውነት የቀናን ሲመስለን ጀጅመንት ውስጥ እንገባለን። እና እኔ በዚህ እግረ መንገድ የሚለው ጸጋ ሰው ሲያቅ ጸጋ ስማር ጀጅመንታል አይሆንም። ምንም እንኳን በእኛ መለኪያ ጥፋተኛ ቢሆኑ በእግዚአብሔር መለኪያ ኪሎ ይለያያል። ለዛ ነው መጽሐፉ ፍርዱን ለእግዚአብሔር ተው፣ ከፍቅር በቀር ዕዳ አይኑርብህ፣ ፍርድ ለእግዚአብሔር ተው። መነጽራችን የምህረት የፍቅር የርህራሄ ሃይማኖተኛ መሆን አይደለም የሚጠቅመው መጽሐፍ የሚለው። እና በሚኪያስ ዘመን ሰዎቹ ብዙ ነገር ያደርጋሉ። ይሁዳ ያሉ ሰዎች እግዚአብሔርን ለማስደሰት እግዚአብሔር እንዳለ በምንም ነገር አታስደስቱኝም፣ በምንም ነገር ጥሩ አቃቤ ሕግ በመሆን ጥሩ ጠበቃ በመሆን ምህረትን ልትሸፍኑ አልፈቅድላቸው ማለት እና ምን ይዤ ወደ እግዚአብሔር ፊት ልቅረብ ደስ ላሰኘው እንደው እግዚአብሔርን ለማስደሰት ላርክሰል እንደው አዲስ ጠቦት ይዤ ልምጣ ወይ ብዙ እልፍ ዘይቶች ይዤ ልምጣ ወይ እንደው ለየት ያለ ለማድረግ የበኩር ልጅን ወስጄ ልሰዋለት ዘል በጭራሽ አለ እነዚህ ሁሉ ደስ ምንድነው ደስ የሚልሰን ሰው ሆይ መልካሙን ነግሮሃል እና ምን ላርግ ፍርድን ታደርግ ዘንድ ፍርድ ማለት ፊቲ ሁለተኛ ምህረትን ትወድድ ዘንድ because it is my virtue የኔ ኔቸር። ስለዚህ የትኛውም ሃይማኖት የእግዚአብሔርን ሽፋን የሚሸፍን እግዚአብሔር ጋር ተቀባይነት አለው። የትኛውም ቅንዓት ለመንግስቱ በሉ ፍቅርንና ምህረትን የሚሸፍን ተቀባይነት አለው because የእግዚአብሔርን ባህሪ አይገልጽም። መሐሪ በአዲስ ኪዳንም ኢየሱስ ይሄን አስተማረ። እግዚአብሔር መሐሪ። ደቀ መዛሙርት በሰንበት በእርሻ መካከል ሄዱ። ምህረትን ሳይሆን የሰዎችን ጥፋት ክሪቲካሊ ለጀጅመንት ለፍርድ የሚከታተሉ ሰዎች ያዟቸው። በሰንበት የተከለከለን ሲያደርጉ ያዝናቸው። ስለዚህ ምን ይደረግ ሲባል ሕጉ ይገደሉ ይላል። ዓላማቸው እንዱ ማዳን ሳይሆን መግደል። ልባቸው ፎልት ፋይንዲንግ፣ ልባቸው ወንድምን መግፋት፣ ልባቸው ሴራ ተንኮል ከጀርባ መስራት አይሰራም። እግዚአብሔር ጋር አይሰራም። ጸጋ ጋር ሲመጣ ልብ ላይ ምህረቱ ደግሞ ኦሪጂናል ሜድ ኢን ሄቨን መሆን አለበት። ሜድ ኢን ሰማይ። ምህረት የእግዚአብሔር ባህሪ ነው። ሁለተኛ ሞገስ ያለው ማለት ትልቅ ነው። ይሄ ሁሉ ምህረት የሚያደርግ እግዚአብሔር ትልቅ ነው። መገኘቱ ለውጥ ያመጣል። አፒራንሱ የኛ ጉዳይ ላይ መምጣቱ ለውጥ የሚያመጣ አምላክ ነው። እግዚአብሔርን ቀርቦ ከኛ ጋር ሲሆን እንትን እንዳይመስለን ሞገስ ያለው ታጋሽ እያወቀ ቶሎ እንዲጠፉ የሚፈልጋቸው ሰዎች እንዲወገዱ ብዙ ነገር እናደርጋለን። ባናረግ ጥሩ። ምህረትን መውደድ መልካም ነው። ፍቅርን ልብ ላይ ሴራ፣ ተንኮል፣ ክፋት ሳናስብ ምህረት ታጋሽ ነው። ባለብዙ ቸርነት ሲሰጥ ጥግ የለውም። እግዚአብሔር ይሰጣል። ኢየሱስ ሲነግረን ምን አለ? እግዚአብሔር ቸር ስለሆነ ለኃጥኡም ለጻድቁም ፀሐይ ያበራል። አይከፍልበት። ለሙቀቱ አንከፍልም፣ ለብርሃኑ አንከፍልም። ሰውነታችን ልጆች ላይ ቫይታሚን ዲ የሚሰራበት አንከፍልም። እጽዋት ምግባቸውን እንዲሰሩ ለፎቶሲንተሲስ የሰጠችን አንከፍልም። ማን ነው? የእግዚአብሔር ቸርነት ነው። ሲወድ ደግሞ ቁጥ አይደለም። እስከ ሺህ ትውልድ ድረስ እግዚአብሔር ከወደደ ምህረት ያደርጋል። እስከ ሺህ ትውልድ ድረስ እግዚአብሔር በጎነቱን ያዛል። ለዚህ ነው እኔ እግዚአብሔር ጸጋ መቼ ጀመረ ካልክ እግዚአብሔር ከጀመረበት ጀመረ። እግዚአብሔር መቼ ጀመረ? እግዚአብሔር ዘላለማዊ ነው። ጥጉን አናቅም። የድሮ ጥጉን አናቅም፣ የወደፊት ጥጉን አናቅም። ዘላለማዊ ነው። መጽሐፍ የነገረ ኢተርናል ነው። ስለዚህ ባህሪውን ያወቀ ሰው ጸጋ ላይ ባላንስድ እውቀት ይኖረዋል ማለት ነው። አሁን ካነበብኩላችሁ ጥቅስ ላይ ምህረት አየን። ሞገስ ማለት የሱ ግሬስ ማለት ነው። ፌቨር ወይም ማጀስቲ በእግዚአብሔር ደረጃ ሲታሰብ ደግሞ የሱ ምልውና መገኘት ለውጥ የሚያመጣ ታጋሽ፣ ትዕግስት፣ ባለብዙ ቸርነት እስከ ሺህ ትውልድ ድረስ ቸርነትን የሚጠብቅ አበሳ፣ መተላለፍ፣ ኃጢአትን ይቅር የሚል ይቅር ስል ደግሞ ከምር ነው የሚል እግዚአብሔር ሲወድ ከምር ነው። ይቅር ካለ ዳግም ያዝ መልሶ ድሮ ምናምን አይልም። በቃ ከደለተ ደለተ። that is nature። ጽድቁ ጋር ስንሄድ ደግሞ ፍርዱና ጽድቁ ጋር በደለኛን ከቶ የማያነጻ ማለት
እግዚአብሔር ከሕጉ አንጻር ሰዎችን የሚያኖር ፍትህን ጽድቅን የሚወድ የአባቶችን ኃጢአት በልጆች እስከ 3 እና 4 ትውልድ ድረስ በልጅ ልጅ የሚያመጣ አምላክ ነኝ። አምልከ ነው በህልውናው መኖር እንድንችል ከሱ ውጪ በላይ እንዳናመልክ ዲሲፕሊንን የሚያደርግ አምላክ ነው። እነዚህ ምኑን ያሳያሉ? ነቸሩን ያሳያሉ ማለት ነው። እና የእግዚአብሔር ነቸር እግዚአብሔርን የገለጠበት። ሌላው ኤርምያስ ምዕራፍ 9 ቁጥር 23 እስከ 24 ላይ ጳውሎስም አንደኛ ቆሮንቶስ ምዕራፍ 1 ላይ የተጠቀመው ጥቅስ ነው። እግዚአብሔርና ባህሩን ስናጠና እንዲህ አለ። እግዚአብሔር እንዲህ ይላል። ኤርምያስ 9 23 እስከ 24 እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ። እና ዜሮ አደረገን እኮ ምን ማለት ነው? ሀብት ሰብስብ ሳምባዲ ኢነቆተል እግዚአብሔር ከስተድ you are zero ይላል። because የኔ ምሕረት ነው ትንፋሽ ስትንፋስ የሰጠ ይሄ ኦክሲጂኑን ፓውዝ ባረገብኝ ሀብቴ ምንም ይዘጣል። ኢነኮ በትምህርት እንትን ደረጃ አለው ብትል ብሬን እዚህ ውስጥ የተማርክበት ፎልደሩ በሙሉ ባለበት ስቶፕ በልብለውና ቢያደርግ ኢቪር ሪትራይቭ አይደረግም። ኮምፒውተር ፋይል ሲያደርግ ሃርድ ዲስኩ ይወጣል። የሰው ጭንቅላት ግን አይወጣም። ስለዚህ ትምክህት ካስፈለገን እንጂ እቺ የምትሰራው እስከፈቀድኩልህ ድረስ ስልጣን አለኝ ስትል ስልጣን ወንበሬ ከነስልጣኔ ዛሬ ነፍስን ፈልጋለሁ ብዬ እስትንፋስን ቢያነሳው ሰው የተባለ ፍጡር እግዚአብሔር ጋር መመካት አይችልም። ስጋ የለበሰ ፍጡር በወንበር መመካት አይችል፣ በሀብት መመካት አይችል፣ በእውቀት መመካት አይችል። ስለዚህ ነው ጠቢብ የጭንቅላት ጊፍት ነው አይመካ፣ ኃያል ወታደራዊ ፋይናንሻል አይመካ፣ ባለጠጋ አይመካ። እነዚህ ቲፒካል ኤሪያ ናቸው የማይንድ የወታደራዊ ፖለቲካ ኃይል አዝወላዝ የፋይናንስ ኃይል ያለው ምንም እንዳይመካል። ታዲያ ምን ይሻላል? ጌታው ስለ የሚመካ ካለ ምህረትን ፍርድን ጽድቅን በምድር ላይ የማደርግ እኔ እግዚአብሔር መሆንን በማወቁ በማስተዋሉ በዚህ ይመካ። ደስ የሚያሰኝ እነዚህ ያሉ ናቸው ይላል እግዚአብሔር። እኔ እንደዚህ አይነት ትምህርት ለሃይማኖት ሳይሆን ለሰላማዊ ኑሮ ራሱ ተቆም ዝም ብሎ ሰፈር ለመኖር እግዚአብሔር ብቻ ሰው ላይ አትፈርድ፣ ሰው ትወዳለህ፣ አትመካ፣ አትታበይ። ሁሌ ምህረቱን ትተማመናለህ፣ ጸጋውን ትተማመናለህ፣ ኃይሉን ትተማመናለህ። ልብህ መልካም ይሆናል፣ ቀና ይሆናል። አንዳንድ ሰው መልኩ ከላይ ሃይማኖታዊ ነው፣ ግን ልቡ ላይ እነዚህ ትምክህቶች አሉ። በሆነ ነገር ይመካል። በዛ ጊዜ በእግዚአብሔር ፊት ትርጉም የሌለው ወይም እግዚአብሔር የማይቀበለው ግብዝ ሆኖ ይታያል ማለት ነው። እና ትምክህት ካስፈለገ ይፈቀዳል። ግን ምንድነው? ምህረት። ጧት ተነስተህ የኔ መታመኛ ምህረት ብቻ ነው። የሰጠኝ ወንበር በል፣ የሰጠኝ እድል በል፣ የሰጠኝ ፋይናንስ በል፣ ምንም በሙሉ ዜሮ ናቸው። የሚመካ በምህረቱ የሚመካ ፍርድና ፍትህ አምላክ አድራጊ በመሆኑ በማወቅ የሚመካ በእግዚአብሔር ራይትነስ ጽድቅ ይመካ። ያን ጊዜ እግዚአብሔር ደስ ይለዋል። ስለዚህ ምህረትን ፍርድን ጽድቅን እና እሱ ካወቅንና በዚህ ከተመካን እግዚአብሔር ይቀበለናል ማለት ነው። ስለዚህ ይሄኛውን ሴሽን ደግሞ እንደዚህ ብዬ ባጠቃለል ጥሩ ነው። መጽሐፍ ቅዱስ እንዲህ ይላል፣ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም። ስለዚህ ብዙ ሰዎች እግዚአብሔርን ለማኒፑሌሽን ይጠቀማሉ። ሰዎችን ማስፈራሪያ፣ ልክ ልጆችን እንዳያለቅሱ የሆነ ነገር እንደምንጠቀም ማለት ነው። ጅብ ይመጣብያል፣ አንዳንዱ ሰው ሲኦል ይከተዋል፣ እንትን ከድርክ ይቀስፋል ብሎ እግዚአብሔር የማስፈራሪያ ሰዎችን ማስደንገጫና ቁጥጥር ስር ማድረጊያ አይደለም። this is the declaration። መሐሪ ነው፣ ፍትህ አድራጊ ነው፣ ጽድቅ አድራጊ ነው፣ ሸር ነው፣ ስህተት ይሰጣል፣ ታጋሽ ነው፣ ይሸከመናል፣ ባለ ብዙ ሞገስ ነው። የሱ በቤታችን መገኘት ኑሯችንን ህይወታችንን ይቀይረዋል። therefore ስለ እግዚአብሔር መማር ከፈለጋችሁ የምትማሩበት ትምህርት ቤት ማን ይባላል? የራሱ የእግዚአብሔር ትምህርት ቤት ወይም የመሲሁ ትምህርት ቤት ኢየሱስ። ዮሐንስ እንዳለ መቼም ቢሆን እግዚአብሔርን ያየ አንድስ እንኳን የለም፣ በአባቱ እቅፍ ያለው አንድ ልጁ መጣውና ተረከው። ምን ብሎ? God is love አለ። እንዴት አልገባኝም ስንል መስቀል ላይ ሄደና እንዲህ ሙትላቸው፣ ከዛ ከቁጣ ያድናቸው፣ ከሲኦል ያድናቸው ብሎ ላከ። ስንት ነው የሚከፈለው? በነፃ። እንዴት? በእምነት።
መነሻው እምነት ራሱን እሰጣቸዋለሁ ብሎ በጸጋው አየነው። እግዚአብሔር ማን ነው ካላችሁት፣ ኩነኔ ውስጥ ያላችሁ ዛሬ እግዚአብሔር ነፃ ያውጣችሁ። ሰው የኮነናችሁ፣ ሰይጣን የኮነናችሁ፣ ድካማችሁ የኮነናችሁ ወደ እግዚአብሔር ሩጡ። መሐሪ ነው። ሰይፍ ይዞ የሚከታተል አይደለም። ባይዘወይ ቤዛነትን እግዚአብሔር ለመላክ ያልሰጠው መልአክ ፊሊንግ የሰውን ፊሊንግ ያላቸው ወልድ ላከና ፔናቸውን ሴንስ አርግ እንዴት እንደምደክማቸው አርግና አድናቸው አለ። አስተዳደሩን የራሱ ወሰደ። እግዚአብሔር መሐሪ ነው፣ ቸር ነው ስንል በዛ ነውና ደስ ይበላችሁ፣ በጸጋው ተደሰቱ፣ በጸጋ ውስጥ ሮጣችሁ ግቡ። ጌታን የማታውቁ ሰዎች ይህን መልእክት የምትሰሙ ካላችሁ እግዚአብሔር ዘላለማዊ ሁሉን የፈጠረው ይወዳችኋል ነው። ኢየሱስን እመኑ፣ ተቅርታ ታገኛላችሁ፣ ልጅነት ታገኛላችሁ። ከዛ የመንግስቱን ሁሉ ፕሪቪሌጅ ጥቅማ ጥቅም ታገኛላችሁ። ጌታ ይባርካችሁ። እድሜያችሁ ዘመናችሁ የጸጋ የበረከት ይሁን እላለሁ። ተባረኩ።